ዝሙተኛ ዱንያ ላይ ፊቱ ይጠቁራል፣ የሙእሚኑን ኑር ያጣል፣ ልቡ ሁሌ ይጣበባል፣ በማያውቀው ምክንያት ያዝናል፣ ይተክዛል፣ ይጨነቃል። ምድር ትጠበዋለች፣ ሰዎች ዘንድ ይጠላል፣ አላህ ይጠላዋል፣ መላኢካ ይርቀዋል፣ ሸይጣን ይቀርበዋል። በተለይ ላዩን እያሳመረ በዝሙት ሥራ ተሰማርቶ ሁሌ ከሐራም ዙሪያ ከዝሙት ዙሪያ እያነፈነፈ የተሽከረከረ የሚኖር ሰው። ሙስሊም ወንድሜ ሆይ አላህን ፍራ። ሙስሊም እህቴ ሆይ አላህን ፍሪ። ዝሙት አላህ ተባረከ ወተዓላ ጸያፍ ነው ራቁት ብሎ ያዘዘ ተግባር ነው። ላ የዝኒ ዛኒ ሒነ የዝኒ ወሁወ ሙእሚን ይላል የአቡ ሁረይራ ሐዲስ። ዝሙተኛ ዝሙት አይሰራም ሙእሚን ሆኖ ይላል። ኢማን ከልቡ ወጥቶ ከላዩ ላይ ያንዣበበ ይቆያል ዝሙት ሲሰራ አንድ ሰው። የኢማን ልብስ የኢማን ክብር ከዝሙት ሊያርቀን ይገባል። ወላጆቹ የአላህን ፍሩ፣ ልጆቻቸውን ቶሎ ዳሩ። ሴት ልጃቸውን ለትዳር የሚጠይቅ ከመጣ ስጡ፣ መስፈርት አታብዙ። የሴት ልጅ ክብሯ ትዳሯ ነው። የወላጆች ክብር ሴት ልጃቸውን በአኽላቁ በስነ ምግባሩ የሚመጥን ወንድ ከመጣ ቶሎ መስጠት ነው። ሴቷን ማግባት የፈለገች ወንዱም የፈለገ አባት እናት አጥር ሆነው ለዝሙት እየገፋፉ ነው። Guys, the viral Riri coffee roll is finally here in Dubai for just 10 dirhams. ወንዱም የፈለገ አባት እናት አጥር ሆነው ለዝሙት እየገፋፉ ነው። ከካፍር ጋር ተቀላቅሎ የዋሉ ሶሻል ሚዲያ ላይ ቆሻሻን ነገር እያዩ ወደ ዝሙት እየጋለቡ ነው ወጣቶች። አብረን እንዳንጠፋ አላህን ልንፈራ ልንተውበት፣ አላህን ተባረከ ወተዓላ ይቅርታ ልንጠይቅ፣ ኢማናችን ልናጠነክር፣ ምንም ብንደሰት ዱንያ ላይ ቀብር ስንገባ የዋጋችን እንደምናገኝ ይገባናል። ላ ኸይረ ፊ ለደቲን ያዕቁቡሃ ናሩ ተብራ። ከኋላው በሳት መቀጣት ያለበት ደስታ ይባላል። ከኋላው በሳት መቀጣት በጀሃነም እሳት መገረፍ ያለበት ደስታ ይባላል። ውርደት ነው የሚባል። አላህን በመፍራት ዝክርን በማብዛት ቁርአን በመቅራት ጾም በማብዛት ቀብር በመዘየር ስሜትን መቆጣጠር ኢማንን ማሳደግ ይቻላል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا وارض اللهم عن خلفاء الراشدين وبقية صحابته أجمعين.